በኃያላን ነገሥታት ፊት ቆሞ እንደ እህል እየተፈጨ እንደ ዘር ሰውነቱ ተቆራርጦ በተራራ እየተዘራ አምላኬን አልክድም ማለት ምን ያህል የሚደንቅ ይሆን? 70 ነገሥታት ተሰብስበው ልዩ ልዩ ስቃዮችን አዘጋጅተው በአንድ ሰው ላይ ለ7 ዓመት ያክል ሲነሱ እርሱ እንዴት ሊጸና ቻለ? ዛሬ የምናየው ስለ ቅዱስ ጊዮርጊስ ገድል ብቻ አይደለም፣ ጽናቱና ጸሎቱ የንግሥቲቱን ልብ እንዴት እንደለወጠ ጭምር እንጂ። ንግሥት ለእስክንድርያ በዓይኗ ያየችው ታምር ምን ነበር? አንተ አውሬ የሰውን ሥጋ የምትበላ ስትል በባለቤቷ ንጉሥ ዱድያኖስ ላይ እንድትጮህ ያደረጋት ምን አይነት መንፈሳዊ ወኔ ነው? ንጉሡስ በሚወዳትና በሚያከብራት በሚስቱ ላይ የሞት ፍርድ ሲፈርድ ምን ተሰማው? በቤተ መንግሥት የቅንጦት ሕይወት ውስጥ የነበረችው ንግሥትስ ለምን ሰማዕትነትን መረጠች? በዛሬው ዝግጅታችን ንጉሥ ዱድያኖስ ተቆጥቶ ልብሱን እስከ መቅደድ የደረሰበትን፣ ንግሥት ለእስክንድርያ ደግሞ ፀጉሯ ተይዞ እየተጎተተች ሰማዕትነትን የተቀበለችበትን፣ የሰማዕታት አለቃ የቅዱስ ጊዮርጊስን ያንን ታሪካዊና ልብ የሚነካ ገድል በዝርዝር እንመለከታለን። ወደ ታሪኩ ከመግባታችን በፊት ግን እንዲህ ያሉ መንፈሳዊ ትረካዎች ሁልጊዜ እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ እንድትሆኑ እናሳስባለን። ከሃዲው ንጉሥ ዱድያኖስ ሊቀ ሰማዕታት ቅዱስ ጊዮርጊስን አንተ ከክርስቲያን ሁሉ እጅግ አታለልከኝ፣ ለአማልክቱ ልትሰግድ ከርቤና ሉባንጃ ልታጤስላቸው ከእኔ ጋር ቃል ኪዳን ገብተህ አልነበረምን? ለምንስ አልሰገድክላቸውም? ቃልህንስ ለምን ለወጥክ? እኔ በአንተ ላይ የወደድኩትን ላደርግ ሥልጣን እንዳለኝ አታውቅምን? አለው። ቅዱስ ጊዮርጊስም መልሶ እኔ የማመልከው አምላኬ ከእጅህ እንዲያድነኝ ያውቃለሁ። አጵሎስ አምላክ እንደሆነ ካመንክስ ሂድና አምጣው፣ በፊት ልስገድለት አለው። ንጉሡም አጵሎስና ኢራቅሊስን ወዴት አገኛቸዋለሁ? የምትሳለቅብኝ ያልሰማው ይመስልሃልን? አንተ ኢራቅሊስን እንደቀጠቀጥከው ደግሞ ምድርን አዛት አፏን ከፍታ አጵሎስን እንደዋጠች ካህናት ነግረውኛል። ጊዮርጊስ ሆይ እኔም በሕይወቴ እንዳለሁ ወደዚያ ቦታ እንድወርድ ትፈልጋለህን? አለው። ቅዱስ ጊዮርጊስም አንተ ሰነፍ ጎስቋላ፣ ዕውቀትም የሌለህ ራሱን ሊረዳ ያልቻለው አምላክህ የሌሎችን ነፍስ ሊረዳ እንዴት ይችላል? ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ በጌትነቱ በሚመጣበት የፍርድ ቀን ምን ታደርግ ይሆን? ንጉሥ ሆይ እስኪ ንገረኝ አለው። የ70 ነገሥታት አለቃቸው ንጉሡ ዱድያኖስም ይህን በሰማ ጊዜ እጅግ አፈረ፣ ጽኑ ቁጣንም ተቆጣ። ልብሱንም ቀዶ ተነስቶ ንግሥት ለእስክንድርያ ወዳለችበት እልፍኝ ውስጥ ገባ። ለእስክንድርያ ንግሥትም ፊቱን አይታ እንደ ሕፃንም ቆጠረችው። ከሃዲው ንጉሥም ንግሥቲቱን ለእስክንድርያን ከገሊላውያን ወገኖች ይልቁንም እነዚህ ጊዮርጊስ ከሚሉት አስማተኛ የተነሳ እኔ ተፈተንኩ፣ እጅግም ተጨነቅኩ አላት። ንግሥቲቱ ለእስክንድርያም ይህም በሰማች ጊዜ ተነስታ ከከሃዲ ዱድያኖስ ፊት ቁማ አንተ መስታለቂያ፣ የሰውን ሥጋ የምትበላ አውሬ፣ ተው፣ የክርስቲያን ወገኖችን አትቃወማቸው። አምላካቸው አሸናፊ ከሁሉ በላይ የሆነ የማይደፈር ሰማይና ምድርን የፈጠረ ነውና ከአማልክትም ሁሉ እርሱ ይበልጣልና እርሱ ይበቀልሃል፣ መንግሥትህንም ያሳልፍብሃል፣ በልቡናም ትዕቢት ያዋርድሃል ብዬ ብዙ ቀን አልነገርኩህምን? ይህንን ሰው እስካሁን ያሰቃየው አይበቃህምን? ደግነቱንስ አይተህ አታምንምን? አለችው። ንጉሥ ዱድያኖስም ንግሥት ለእስክንድርያ ሆይ ወዮልሽ፣ ምን አገኘሽ? ወይስ ይህ ጊዮርጊስ ሥራ ያደረገብሽን? አላት። ንግሥቲቱ ለእስክንድርያም ጌታዬ ኢየሱስ ክርስቶስ በተቀደሰችው የቅዱስ ጊዮርጊስ ቃል ጥሪ አድርጎልኛል አለችው። ከሃዲው ንጉሥም ከአንደበቷ የክርስቶስን ስም በሰማ ጊዜ እጅግ ተቆጣ። የራስ ጠጉሯን ይዞ እየጎተተ ወደ 70 ነገሥታቱ ወስዶ ከመካከላቸው አቆማት። የሆነውን ሁሉ የተናገረችውንም ሁሉ ነገራቸው። አስጨናቂዎች አስፈሪዎች የሆኑትን ስቃያቱን ሁሉ አደረሰባት። ራቁቷንም አድርገው በራስ ፀጉሯ እንዲተፈትፏት ንጉሥ ዱድያኖስም አዘዘ። በመከራ ሳለችም ጸሎቷን አላቋረጠችም። ወደ ወደደችው ለዓለማዊ አምላክ ወደ እግዚአብሔር ጌታችን ኢየሱስ ክርስቶስም ወደ ሰማይ ዓይኖቿን አቀናች። የተወደደ ቅዱስ ጊዮርጊስንም ባየችው ጊዜ አንተ እውነተኛ ቅዱስ ሰማዕት ሆይ እኔ በጽኑ ስቃይ ውስጥ ነኝና
ወደ ገናናው ንጉሥ መሐሪው አምላክ ስለኔ እንድትማልድልኝም አጸናሃለሁ አለችው። የሰማዕታት አለቃቸው ቅዱስ ጊዮርጊስም ንግሥት ሆይ ከሕይወት ባለቤት ጌታዬ ኢየሱስ ክርስቶስ የማይጠፋውን የሕይወት የድል አክሊል እንድትቀበይ ጥቂት ታገሺ አላት። ከዚህም በኋላ የሰባ ነገሥታት ንጉሳቸው ከሃዲው ዱድያኖስ ከተሰቀለችበት አውርደው 4 ጎልማሶች ከመሬት በጭንቅ ሊያነቃንቁት የማይችሉትን ታላቅ የወፍጮ ድንጋይ ከጡቷ ላይ እንዲጭኑባት ዳግመኛ ዝፍት አፍልተው አምጥተው ከጡቷ ላይ እንዲያፈሱባት አዘዘ። ንግሥት ለእስክንድርያ ግን መንፈስ ቅዱስ እያጸናት ይህን ሁሉ ስቃይ ታገሰች። ቅዱስ ጊዮርጊስንም ጌታዬ ምን ላድርግ? በክርስቶስ ስም የምትሰጠውን የጥምቀት ጸጋ ባለመቀበሌን ያዝናለሁ፣ ይህም ልቤን ያመኛል። አንተ መርተኸኝ ተስፋ ያደረግኩትን ክብር አጥቼ በሰማይ የገነትስ በሮች ይከፈቱልኛል ይሆንን? አለችው። ሊቀ ሰማዕታት ቅዱስ ጊዮርጊስም ስለዚህ ነገር አትዘኚ፣ በሃይማኖትሽ ጽኚ እንጂ እነሆ ጥምቀትንስ አግኝተሻል። ስለ ጌታችንና መድኃኒታችን አምላካችን ኢየሱስ ክርስቶስ ቅዱስ ስሙ ብለሽ የፈሰሰው ደምሽ ስለ ጥምቀት ተቆጥሮልሻል። እነሆ ቅዱሳን መላእክት ሊያጠምቁሽ የሕይወትም የድል አክሊል ሊያቀዳጁሽ የዘላለማዊ ሰላምንም ሊሰጡሽ ይጠብቁሻል አላት። ከሃዲው ንጉሥ ዱድያኖስም ተቀምጦ ራሷን እንድትቆረጥ ጻፈ። ጭፍሮችም ራሷን ሊቆርጧት ሲወስዷት ንግሥት ለእስክንድርያ ስለ ስሙ መከራ ወደ ተቀበልኩለት ፈጣሪዬ ወደ ኢየሱስ ክርስቶስ እስክጸልይ ትንሽ ታገሱኝ አለቻቸው። መለስ ብላም ቤተ መንግሥቷን አይታ ጌታዬ ኢየሱስ ክርስቶስ ሆይ እነሆ ቤተ መንግሥቴን እንደተከፈተ ትቼዋለሁ። ጌታዬ ኢየሱስ ክርስቶስ ሆይ አንተም የመንግሥተ ሰማያትን በር አትዝጋብኝ። ወደ አንተ ስመጣም በብሩህ ገጽ ተቀበለኝ እንጂ አቤቱ እኔ ስለ ስምህ በዚህ ዓለም መከራ ተቀብያለሁ። ነፍሴን ተቀበላት። አቤቱ የቸርነትህን በር ክፈትልኝ። የዘላለም ምስጋና ለአንተ ይሁን አሜን ብላ ጸለየች። ንግሥቲቱ ለእስክንድርያም ይህንን ከተናገረች በኋላ ከከተማ ውጭ አውጥተው በወርሃ ሚያዝያ 15 ቀን አንገቷን ቆረጧት። የሕይወት ድል አክሊልንም ተቀበለች። ስለ ኃጥአንም እየማለደች ወደ ገነት ገባች። ስለ ኃላፊው መንግሥት ፈንታም በክብርና በብዙ ደስታ መንግሥተ ሰማያትን ወረሰች። ንግሥቲቱ ለእስክንድርያ ሰማዕትነቷን ከፈጸመች በኋላ 70 ነገሥታቱ ተሰብስበው ሊቀ ሰማዕታት ቅዱስ ጊዮርጊስን ንግሥቲቱን ራሷን እስክትቆረጥ በአስማት አፈዘዝካት፣ ስላጠፋሃት እንኪያስ በጽኑ አስጨናቂ ቅጣታውን እንዳትቀጣ ለአማልክቱ ሰዋ አሉት። ከ70 ነገሥታት መካከል አንዱ ንጉሥ መግጥዮስም ለንጉሡ ዱድያኖስ ጊዮርጊስን ትገድለው ዘንድ እኔ የምነግርህን ስማኝ፣ ባትሰማኝ ግን አገሪቱን ሁሉ በአስማቱ ይመላታል አለው። ያን ጊዜም 70 ነገሥት ተቀምጠው የተወደደ ንዑድ ክቡር ቅዱስ ጊዮርጊስን የገድሉን ፍጻሜ እኔ ንጉሥ ዱድያኖስና ባልንጀሮቹ ነገሥታት የገሊላው የጊዮርጊስን የሰማዕትነቱን ፍጻሜ እንጽፋለን። አማልክቶቻችንን ሊያመልክ ያልወደደ አምልኮ አማልክትንም የናቀ ነው። እኔ ንጉሥ ዱድያኖስ፣ ማርቲያኖስ፣ አህልዲያኖስ፣ አርሜያግያኖስ፣ ፈሪሚጢስ የግብፅ ንጉሥ ዓለምን ሁሉ የምንገዛኛ 70 ነገሥታት ከእኛ ጋር ያሉም የገሊላዊ የጊዮርጊስን ራስ በተሳለ ሰይፍ እንዲቆርጡ አዘዝን። ሕዝቡ ሁሉ ይህንን ወቁ፣ እኛ ከደሙ ንጹሐን ነን ብለው ጻፉ። ያን ጊዜም የከሃዲው ንጉሥ ዱድያኖስ ወታደሮች ተሰበሰቡ። ኃያል መስተጋደል ቅዱስ ጊዮርጊስንም በአፉ ልጓም አስገብተው የሞቱን ደብዳቤ በእጁ ይዞ እጅግ ደስ እያለው ከከተማ ውጭ ይዘውት ወጡ። በብረት ወደ ተሰራችው ወደ አገሪቱ በርም በደረሰ ጊዜ አንድ እግሩን ውስጥ አንድ እግሩንም ውጭ ሳለች የያዙትን ጭፍሮች ወንድሞቼ ሆይ ለምናችኋለሁ፣ ስለዚህ ከሃዲያን ነገሥታት ወደ አምላኬ ጥቂት እጸልይ ዘንድ አንድ ጊዜ ተውኝ። እነዚህ መናፍቃን ነገሥታት ሊያሰቃዩኝ 7 ዓመት እንደሆነኝ ታውቃላችሁና አንድ ጊዜ ይህንን ጸሎት ላደርግላቸው ይገባኛል አላቸው። ጭፍሮቹም እንዲጸልይ ፈቀዱለት። ነገሥታቱ ግን በንዑድ ክቡር ሊቀ ሰማዕታት የተወደደ ቅዱስ ጊዮርጊስ ሞት ደስ እያላቸው ምሳ አድርገው ይበሉ ይጠጡ ነበር። ያን ጊዜም የኃያላን ንዑድ ክቡር አምላክ አማልክት እግዚአብሔር ወዳጅ ቅዱስ ጊዮርጊስ ዓይኖቹን ወደ ሰማይ አቅንቶ በነቢዩ በኤልያስ ዘመን እሳት አውርደህ አለቆችንም እስከነ ሰራዊቶቻቸው የቀጣህ ጌታዬ
ኢየሱስ ክርስቶስ ሆይ እሳትን ከሰማይ ላክ፣ እነዚያን ከሃዲያን ነገሥታት ቅጣቸው፣ በዙሪያው ከከበዋቸው ያሉትን ጣዖታትም ካህናትንም ከእነርሱ ጋር ቅጣቸው፣ ከእነርሱ አንድስ እንኳ አታስቀር፣ ምስጋናም ለአንተ ይሁን ለዘላለሙ አሜን ብሎ አምላኩ እግዚአብሔርን ለመነው። ያን ጊዜም ታላቅ ድምፅ ተሰማ፣ እሳትም ከሰማይ ወረደ። በዱድያኖስ እጅ የሚጠጣው ጽዋም ተይዛ ሳለ ሳይጠጣው 70 ነገሥታትና ሰራዊቱን ሁሉ አቃጠለቻቸው። እሳት የበላቸው ሰዎች ቁጥር 555 ሆነ። ቅዱስ ጊዮርጊስ ጋር ያሉት ወታደሮች ግን ራሱን እስኪቆርጡት ድረስ ይህንን አላወቁም ነበር። ቅዱስ ጊዮርጊስ ግን እነዚህን አላውያን እሳት እንደበላቸው ባወቀ ጊዜ፣ የሚቆረጥበትም ጊዜው እንደደረሰ ባወቀ ጊዜ የያዙትን ጭፍሮች ለራሴ እስክጸልይ ትንሽ ቆዩኝ አላቸው። ከዚህም በኋላ የተወደደ ሊቀ ሰማዕታት ቅዱስ ጊዮርጊስ በጉልበቱ ተንበርክኮ ጌታዬ ፈጣሪዬ ሰውነቴን ደስ አሰኝተ ከፍ ከፍ አደረካት። የጌታዬ ኢየሱስ ክርስቶስ አባቴ እኔን ባሪያህ ጊዮርጊስን ዛሬ ስማኝ። ስለ እግዚአብሔር መንግሥት መከራ ስቀበል እነሆ 7 ዓመት ኑር ያለውና በበጎ ሰዓት ወደ አንተ ተቀበለኝ። እነሆ ሩጫዬን በፈጸምኩ ጊዜ ሥጋዬን ሊካፈሉ የሚሹ ብዙ ሰዎች አሉ። አቤቱ ለሰው ሁሉ እንድትበቃ ታውቃለህ ብሎ ጸለየ። አንገቱንም ወደ ሰማይ አቅንቶ የወርቁን ምስል የቀጠቀጥክ ጠባዩ የከፋውንም ንጉሥ ናቡከደነጾርን ከሰው የለየኸው 7 ዓመት እስኪያልፍበት እውነት ፈራጅ እስኪያውቅህም ከአራዊት ጋር ያኖርከው አቤቱ የሰማይና የምድር ፈጣሪ የሚታየውን የማይታየውን ሁሉ ፍጥረት የፈጠርክ ፈጣሪዬ ከዚህ ሰዓት ልመናዬን ስማኝ። አቤቱ ለፍጥረቱ ሁሉ ድህነት ይደረግለት ዘንድ ለስሜ ሞገስን ስጥ። ሕልም አልሞ የደነገጠው ሁሉ ባሪያ ጊዮርጊስን ቢያስብ ክፉ ያገኘው። ጌታ ኢየሱስ ክርስቶስ ልመናዬን ስማኝ። ለስሜ ሞገስን ለሥጋዬ ፈውስን ስጥ። ሥጋዬን ወደ መኳንንትና ነገሥታት የወሰደውን በጭንቅ በድንጋጼ በመከራ ያሉ ሁሉ ስሜን ጠርተው ቢለምኑ ስማቸው የሚያስደነግጥ ጽኑ አዜባዊ ነፋስም ቢሆን እንኳ በጽኑ ሃይማኖት ስሜን ቢጠሩ ራራላቸው። ይቅር በላቸው። ለአገሩ ሁሉ የእረፍት የምህረት ዝናም ስጥ። ሁሉን የፈጠርክ ጌታዬና አምላኬ ፈጣሪዬ ወይ ባሪያ ጊዮርጊስን የሚያስቡትን ሁሉ አስባቸው። አቤቱ ለሥጋዬ ለስሜ ጸጋን ስጥ። አቤቱ ስሜን ለሚያስብ ሁሉ አንተ ረዳቱ ነው፣ ከክፉ ነገርም ሁሉ ታደገው። አቤቱ ለስሜ ሞገስን ስጥ። ያረፍኩባትንም ዕለት የሚያስቡትን ሁሉ ከመከራና ከክፉ መም ጠብቃቸው። ፍጡራን እንደሆኑ አስበህ ኃጢአታቸውን ይቅር በላቸው እንጂ አታስብባቸው። ይልቁንም ስራቸውን አንተ ታውቀዋለህ። የሚያሳስታቸውንም በእግራቸው በታች ጣልላቸው። በደላቸውን አትቁጠርባቸው። ጌታዬና አምላኬ ኢየሱስ ክርስቶስ ሆይ በባህርና በየብስ ስለሚሄዱ ሰዎች ማልደሃለሁ። ነፋስም ቢነሳ መከራም ቢያገኛቸው ስሜን ቢጠሩ አቤቱ ጌታዬ ኢየሱስ ክርስቶስ ሆይ ከቸር አባትህ እግዚአብሔር አብና ከማያዊ እግዚአብሔር መንፈስ ቅዱስ ጋር ፍጹም ምስጋና ይገባል በየጊዜውና በየሰዓቱ እስከ ዘላለም ነውና ለዘላለሙ አሜን። የተከበራችሁና የተወደዳችሁ የቅዱሳን ቲዩብ ቤተሰቦች አብራችሁን ስለተከታተላችሁ ከልብ እናመሰግናለን። የቅዱሳኑ በረከትና ረድኤት ከሁላችን ጋር ይሁን። ይህ ድንቅና መንፈሳዊ ትምህርት ለሌሎች ወንድሞችና እህቶች ይዳረስ ዘንድ ቪዲዮውን ሼር በማድረግና የደወል ምልክቱን በመጫን ሰብስክራይብ ካደረጋችሁ ቤተሰብ በመሆን መንፈሳዊ ግዴታችሁን እንድትወጡ በፍቅር እናሳስባለን። የቅዱሳን አባቶቻችን ጸሎትና ምልጃ አይለየን። በቀጣይ ድንቅ መንፈሳዊ ታሪክና ትረካ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ይቆየን።